والله በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ ነው በጣም ከባድ ለዚህ ነው ዑለሙ ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያረጉ ነበር ሐዘናቸው ጠንከር ይል ነበር ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካርብሎ ዱንያ እንትና ሞተ እስከሚባል አጠብቅ ተነስተ ኮልፌ ለተሳፈር ቀብር ግባ ለብቻ ዱዓ አድርግ ለሁሉ ውጣ እዛው ላይ እናት አለች እዛው ላይ አባት አለ እዛው ላይ ጎረቤቱ አለ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ ትልቅ ሽቀላ ሸቀለት መጣለ ትልቅ ንግድ ነግደ ነው የምትመጣው ስለዚህ ከናቶቻችን ጋር አደራ በንግግር በአክሽን የምናሳያቸው ነገሮች አደራ ድምጻችንን አደራ መልስ መስጠት አደራ የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ ወዲያው ዘጋግተው ወዲያው በዱንያ ላይ የሚቆጭ ነገር እንዳይመጣብህ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው በአመት 4ቴም 5ቴም ሄደ ዘይራቸው አላህ ከሰጠ ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየት ይችላል ሁጃ የለም እኮ አላህ ዘንድ በዚህ ደውለ ደና ደርሽ እናቴ በላት መድኃኒት አገኘች አሟት ነበርኮ ደና ልጅ አሞኝ ነበር አሁን እኮ ድምጽን ሲሰማው እኮ አሁን ተሻለኝ ትላለች አጀይ አሁን ለቀቀኝ እኮ ትላለች ይሄን ነው ከኛ ማድረግ ነው